ናችሁ ልጆችዬ? አላችሁ? ማን የመጣው? ሚስ ቢራቢሮ ታለች። እንዴት ናችሁ? ቀናችሁ እንዴት እያለፈ ነው? ትምህርት ጥሩ ነው? ጎበዝ እየተማራችሁ ማለት ነው? ጎበዝ የኔ ልጆች። ዛሬ ደግሞ ስለምን እንማራለን መሰላችሁ? ስለ የስሜት ሕዋሳት፣ 5ቱ የስሜት ሕዋሳት። አንደኛው ምንድን ነው? አይን። ያ አይን አያችሁ ሲባሉ እያየን ነው። አይን ምንድን ነው? አይን ለምን ይጠቅማል? ለማየት አዎ ለማየት። እንሸፍነው እንዳያያችሁ። ያ አንዱ ምንድን ነው? አይን። ማነው? ሁለተኛው ደግሞ ምን ይባላል? ጆሮ። ምንድን ነው ይሄ? ጆሮ ለምን ይጠቅማል? ለመስማት። ምን አልኳችሁ? ምን አልሽ? ማን ነው ይሄ? ጆሮ። ጉበት። አፍንጫ። ያ ልክ ነው። ምንድን ነው ይሄ? አፍንጫ ለምን ይጠቅማል? ለማሽተት። ጥሩና መጥፎ ሽታ የሚለየው በምንድን ነው? በማሽተት። ዋው ጥሩ ሽታ ነው። እዚህ ጋር ደግሞ ጥሩ ያልሆነ ሽታ አለ፣ መጸዳት አለበት። ሶስተኛው አፍንጫ። አራተኛው ምንድን ነው? ይሄ ምላስ ነው። አራተኛው የስሜት ሕዋስ ምን ይባላል? ምላስ። በምላሴ እቀምሳለሁ ሲጣፍጥ። እማዬ ቆንጆ ምግብ ነው የሰራሽልኝ። እስቲ እማዬ ልቅመሳ። ጨርስቶታል። ጎበዝ የኔ ልጆች። ቀጣይ ደግሞ ስንት ነው የቀረን? አንደኛው ምንድን ነበረ? 5ኛው የስሜት ሕዋስ ምንድን ነው? ምን ይቀረናል? የሚነግረኛል? አምስተኛው የስሜት ሕዋስ ጎበዝ። እጅ። ይሄ እጅ ነው። ለምን ይጠቅማል? ለመዳሰስ። እጅ ለመዳሰስ ይጠቅማል።